ሰላም በሉኝ። ፈጣሪ የተመሰገነ እንደምናችሁ። ፈጣሪ ይመስገን። ሰላምታ ከተለዋወጥን በኋላ ተያይዘን ለማደሪያነት የሚጠቀሟትን ቤት እንዲያሳዩን ጠይቀን ወደ ቤታቸው ሄድን። ለማደሪያነት የሚጠቀሟትን ቤት እስከምንደርስ ድረስ የተለያዩ ጉዳዮችን እየተጫወት እንዲሁም እየጠየኳቸው እየሄድን ነበረ። ያው ትንሽ ረዘም ይላል ከነበሩበት ቤታ። እንግዲህ ቤቷ ይህች ናት የምታዩት፣ ለማረፊያነት የሚጠቀሟት ያው ቤት ከተባለ ማለት ነው። ይህች ናት። ይኸው በጣም የምትገርም ቤት ነች። ከዚህ በኋላ ምንድነው የጠየቅናቸው? እስኪ ቤቷን ክፈቱልን እስኪ እንዴት ነው ብለን እኛም ምን ላይ እንደሚያድሩ ምናልባት መሬት ከሆነ ከፍን አድርገን ልንሰራላቸው አስበን ነበረ። እሳቸው ይህንን እንዲያሳዩን ስንጠይቃቸው ቤቱን እንዲከፍቱልን ነበረ፣ በሩ እንዲከፍቱልን ያሳየናቸው። እንደምታዩቸው በሩን በጣም አጥብቀው ነው የዘጉት። በገመድ ዘግተውታል። እንደገና ደግሞ በላይ ላይ የሚጫን ደግሞ የተለያየ ይኸው እንደምታዩት ምንድነው የሚባለው የምንጣፍ አይነት ነው። እሱን አድርገውበታል። እንደገና ደግሞ ግን እንደተረዳናቸው መክፈት አልፈለጉም። ይኸው ቤታቸውን ዞሩ፣ በሩ እንደጠፋቸው ሁሉ ማለት ነው። እኛም ተከትለን እየዞርን ነበረ። ለምን እንዳልከፈቱልን ግን አልጠየቅናቸውም። እሳቸውም አላስረዱንም። ይኸው ቤታቸውን ሙሉ ዞሩት። ከዛ በኋላ ተመልሰው ደግሞ መጣው ያሰሩበትን ገመድ ለመፍታት ሞከሩ። ደስ እንዳላላቸው ስላየን ብለን ስንታዘብ ቆየን። ምክንያቱም ምናልባት ከፍቶ ማሳየቱ ለሳቸው ደስ አላላቸውም ይሆናል ብለን ነበረ። ከዛ በኋላ ሲከብዳቸው በቃ ይተውታልናቸው እዛው መልሰው አሰሩት ማለት ነው። እንትኑን ካነሱት በኋላ ከላይ የጣሉትን አንስተው ነበረ። ያንን እዛው መልሰው እንዲያስሩት አደረግናቸው። ከዛ በኋላ አንድ ከውጭ መልካም እህት የላከችልን እስኪ ደካሞችን ጠይቅልኝ ብለኝ ነበረ። እሱን በእጃቸው ሰጥቻለሁ ማለት ነው። ስሰጣቸው ደስ አላቸው። በጣም መረቁ፣ በጣም አመሰገኑ። በቃ ያላሉት ነገር የለም፣ ያልመረቁት ነገር የለም። በጣም ደስ አላቸው። በቃ ቤታቸውን ከዛ በኋላ ከፍተው ማሳየት እንፈልገው ነበረ፣ ግን እኛም ይተውት ብለን ነገርናቸው። ጎንበስ ብለው ትልቁ ሽማግሌው ሰውዬ እንደ ሕፃን ጎንበስ ብለው መረቁ ማለት ነው። እንግዲህ ይሄንን የመልካም ስራ እየሰራሽ አንድ ከውጭ የምትገኝ ስምሽ እንዲገለጽ ያልፈለግሽ እህታችን የላክሽው 3000 ብር ይኸው ለእነዚህ አባትና ተመሳሳይ ለሌሎችም እንዲደርስ አድርገናል ማለት ነው። እንግዲህ እኒህ አባት እሳቸው በደረሳቸው ልክ ደግሞ የላከችትን በደንብ አድርገው አመስግነዋል ማለት ነው። ያላመሰገኑት ያልመረቁት ቃል የለም። በሚችሉት አንደበት ዝቅ ጎንበስ ብለው መርቀዋል ማለት ነው። እንዲሁም ደግሞ እኛን ደግሞ ሌላ ስራም ካለ እሰራለሁ፣ እባካችሁ ስራ የሚያሰራይ ካለ ፈልጉልኝ ብለውናል ማለት ነው። ሁላችሁም በወጣ ይተካ ብያለሁ። ቪዲዮውን እንግዲህ ለሁሉም ሸር እያደረጋችሁ አዳርሱልኝ።